ተቀበሏቸው ራሳቸውን ለመሰወር አልቻሉም። ከዚያ ጊዜ ጀምሮ የሲያትል ሕዝብ የአባቱን ቃል በመስማቱ የተሟላ ቤተክርስቲያን ሰርቶ ክብርና ሞገስ ያለው እንዲሁም በኢትዮጵያዊነቱ የሚኮራ ሕዝብ እንዲሁም ኢትዮጵያዊ ሀብተ ክህነት ምን እንደሆነ በሚገባ የተረዳ ሕዝብ ሆኖ ለብዙዎች ምሳሌ ሆኗል። ብፁዕነታቸው ወደዚህ ሀገር ከመጡበት ጊዜ ጀምሮ ቅድስት ቤተክርስቲያንን በከፍተኛ ደረጃ አስፋፍተዋል። ከሰሯቸውም ዋና ተግባራት መካከል አንዳንዶቹን ለመጥቀስ ያህል አንደኛ ከላይ እንደተቀስነው የሲያትል መካነ ብርሃን ቅዱስ ገብርኤል ቤተክርስቲያን ለሌላው አርያ በሚሆን ፍጹም ኢትዮጵያዊ መልኩ ተሰርቶ ሙሉ አገልግሎት ለኢትዮጵያውያን እንዲሰጥ አድርገዋል። ሁለተኛ በዋሽንግተን ዲሲ የሚገኙትን አብያተ ክርስቲያናት አሁን ካሉበት ደረጃ ላይ ያደረሷቸው ብፁዕነታቸው መሆናቸው ሕዝብም የብፁዕነታቸውም ታሪክ ይመሰክራል። ሶስተኛ በሎስ አንጀለስ፣ በአትላንታ፣ በቴክሳስ፣ በላስ ቬጋስ በሌሎችም የአሜሪካ ክፍላተ ሀገራት ሐዋርያው ጉዞ በማድረግ በቡራኪያቸው በቅዳሴያቸው በትምህርታቸው ልዩ በሆነው አባታዊ ፍቅራቸውና ረድኤታቸው አብያተ ክርስቲያናቱ እንዲያድጉና እንዲደራጁ አድርገዋል። አራተኛ በአውስትራሊያ በተደጋጋሚ ሐዋርያዊ ጉዞ በማድረግ ያዘነውን ሕዝብ አጽናንተውና እንባውን ጠርገው እንዲሁም የተበተነውን በአንድነት ተጠናክሮ የራሱ ሕንጻ ቤተክርስቲያን እንዲኖረውና በነጻነት እንዲያመልክ ከፍተኛ ሥራ ሰርተዋል። አምስት እስከ ዕለተ ረፍታቸውም የቅዱስ ፓትርያርኩ ረዳት ሊቀ ጳጳስና የሕጋዊ ቅዱስ ሲኖዶስ አባል ሆነው ከቅድስት ቤተክርስቲያናችንን አገልግለዋል። በጠቅላላ ብፁዕ አባታችን አቡነ ዜና ማርቆስ ሰው ሲጠቃና ሲያለቅስ ማየት የማይፈልጉ የሰው ልጅ ሁሉ እኩል የሚወዱ እውነተኛ የቤተክርስቲያን አባት ነበሩ። ብፁዕነታቸው በመጨረሻው ሳምንት ስለ ሕይወታቸው በተናገሩት ቃል ላይ ይህንን ባህሪያቸውን ሲገልጡ እንዲህ ብለው ነበር። ሰው ሲዋረድ አልወድም፣ ከሕፃንነቴ ጀምሮ ግፍ ሲፈጸም አልወድም በማለት ለሰው ልጅ ያላቸውን ርህራሄና አባታዊ ፍቅር ባጭር ቃል ገልጸዋል። ወደ ውጭ ሀገር እንድሰደድ ካደረገኝ ነገር አንዱ ግፍ በሕዝቤ ላይ እየተፈጸመ ከማይ ስደት ይሻለኛል ብዬ ነው በማለት ስለ ሕዝብ ሰላምና ፍቅር ሰብአዊ መብትና ነጻነት የሚያስቡ የእግዚአብሔር ሰው መሆናቸውን ከቃላቸው ተረድተናል። በመጨረሻም የሲያትል ሕዝብ እንደሚያውቀው ይህ ቤተክርስቲያን በጳጳሳት የተከበበ በካህናት የታጠረ በጧት በማታ ለጸሎት የተከፈተ ምስጋና የማይቋረጥበት ለተሰደደው ሕዝብ የመማፀኛ ከተማ እንዲሆን በማድረግ እግዚአብሔር የብፁዕነታቸውን ድካምና ያለሰለሰ ጥረት ባርኮላቸዋል። ብፁዕ አባታችን በሕዝቡ ያላቸው ደስታ የተለየ ነው። ወንድሞቻቸውን ጳጳሳቱን፣ ልጆቻቸውን ቀሳውስቱንና ዲያቆናቱን በልዩ ፍቅር ነው የሚወዷቸው። ብፁዕነታቸው ሁል ጊዜ እግዚአብሔርን በማድነቅ በማመስገን እኛ የማናየውን የእግዚአብሔርን ሥራ እያዩ ከልባቸው ምስጋና ካንደበታቸው ጸሎት ሳይቋረጥ ኑረዋል። የተዘረጋ እጃቸው የእግዚአብሔርን በረከት በትክክል ለሕዝብ ሲያድል፣ አባታዊ ገጽታቸው ደግሞ ያዘነውን ሰው በብሩህ ገጽ ተቀብሎ በአባትነት መንፈስ በማረጋጋት የታወቀ ነው። በመዓልትና በሌሊት ለጸሎት በመትጋት ስለ ሕዝብ አንድነትና ስለ ሀገር ሰላም በመጸለይ አሜሪካ ሳትለውጣቸው አሜሪካን የለወጡ፣ ዓለም ሳታስተምራቸው ዓለምን እያስተማሩ ኑረዋል። ፈገግታ የማይለያቸው አንደበታቸውም ልዩ ለዛና ጣዕም ያለው ታላቅ ልዩ አባት ነበሩ። እሳቸው የተገኙበት ቦታ ተራው ጎጆ ሳይቀር ልዩ ግርማ ሞገስ አለው። ጸጋ እግዚአብሔር በላያቸው ላይ በመሆኑ
የአምላካቸውን በረከት በመንፈስ ልጆቻቸው ላይ ለማሳደር በቅተዋል። የብፁዕነታቸው ዜና ሕይወት እንዲህ በአጭር ቃል የሚዘረዘር ሳይሆን በሰፊው ተጽፎ ለመጪው ትውልድ መተላለፍ የሚገባው ታላቅ ሕያው የታሪክ ምስክር ነው። ዜና ዕረፍት። ብፁዕነታቸው ለጸሎት ብዙ ጊዜ ስለሚቆሙ ከገርልና ጽናት የተነሳ እግራቸውን ያማቸው ነበር። ሌትም አልጋ ላይ ስለማይተኙ ሁኔታው እያየለ መጥቶ ነበር። ከ17 ዓመታት በላይ ህመሙን አሸንፈው ከእስቴት እስቴት እየተንቀሳቀሱ ከክፍለ ዓለም እየተጓዙ ቤተክርስቲያንን እያስፋፉና ሲያጠናክሩ ቆይቷል። ይህ በእንዲህ እንዳለ የእግራቸው በሽታ እየበረታ መጥቶ ለአንድ ዓመት ያህል ከቤት ቆይቷል። በህመማቸው ምክንያት ወደ ቤተክርስቲያን እንደ ልባቸው ገብተው ለመቀደስና ለማስቀደስ ስለተቸገሩ ከጸሎት ቤታቸው ሆነው ያሳለፏቸው ጊዜያት ጥቂቶች አልነበሩም። በአጠቃላይ በመላው የአሜሪካ ስቴትና በመላው ዓለም ያለው ህዝብ ተሽሏቸው መተው እናያቸዋለን። በእጃቸው እንባረካለን፣ በቃላቸው እንጽናናለን፣ ብሩህ ገጻቸውን እናያለን እያለ ተስፋ ሲያደርግ ብፁዕነታቸው ባደረባቸው ህመም ቆይተው በሕክምና ሲረዱ ከቆዩ በኋላ በተወለዱ በ72 ዓመታቸው የካቲት 6 ቀን 2002 ዓመተ ምህረት ከቀኑ በ7 ሰዓት ቅዳሜ ከቀኑ በ7 ሰዓት ከዚህ ዓለም ድካም አርፈዋል። ብፁዕ አባታችን በሁላችንም ላይ ትልቅ መንፈሳዊ አደራ ጥለውብን በቅዱሳት መጻሕፍት ጣዕመ ጸጋ ወደሚያውቁትና ወደሚናፍቁት ዘላለማዊ የእግዚአብሔር መንግስት ሄደዋል። ብፁዕነታቸው ለ20 ዓመታት በዲቁናና በቅስና ለ31 ዓመታት ደግሞ በጵጵስና በሊቀ ጵጵስና ማዕረግ በአጠቃላይ ለ51 ዓመታት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትጋት በቅንነትና በታማኝነት አገልግለዋል። በመጨረሻም ከብፁዕነታቸው የተማርነውን እንዳንረሳ በቀናች ሃይማኖትና በመንፈሳዊ አንድነታችን እንድንጸና አደራ ብለዋል። ታላቁን አባት አቡነ ዜና ማርቆስን የምንወድ የመንፈስ ቅዱስ ልጆቻቸው ሁላችን ምሳሌያቸውን በመከተል በኑሯችን ሁሉ ልንመስላቸው ይገባል። የብፁዕ አባታችን የብፁዕ አቡነ ዜና ረድኤታቸው በረከታቸው በላያችን ላይ ይደርብን። ወስብሐት ለእግዚአብሔር።